የክልሉ ሕዝብ ሰላም የተረጋገጠ እንዲሆን ሚናውን ሊወጣ የሚችል የሚሊሻና ሰላም አስከባሪ ኃይል እየተደራጀ መሆኑን የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ አቶ አስቻለው አላምሬ ተናገሩ። ሚሊሻ ጽሕፈት ቤቱ ያለፉት 4 ወራት አፈጻጸምና የቀጣይ የትኩረት አቅጣጫዎች ላይ በየደረጃው ከሚገኙ የሚሊሻ ጽሕፈት ቤት ኃላፊዎች ጋር በባህር ዳር መክረዋል። ዘላለም አስፋው የአማራ ክልል ሚሊሻ ጽሕፈት ቤት በተያዘው በጀት ዓመት ባለፉት 4 ወራት በተለይም በሕግ ማስከበር ሂደቱ የነበሩ አፈጻጸሞችና የቀጣይ የትኩረት አቅጣጫዎች ላይ በባህር ዳር ከተማ መክሯል። የጽሕፈት ቤቱ ኃላፊ አቶ አስቻለው አላምሬ በዚህ ወቅት እንዳሉት የክልሉ ሚሊሻና ሰላም አስከባሪ አባላት ከፌዴራልና ከክልል የጸጥታ አካላት ጋር በቅንጅት በወሰዱት እርምጃ በክልሉ በበርካታ አካባቢዎች የሰላም ሁኔታው እየተሻሻለ ነው ብለዋል። ማህበረሰቡም ከጸጥታ ኃይሎች ጋር በመቀናጀት አካባቢውን ለመጠበቅ ያሳየው ተነሳሽነት አበረታች ስለመሆኑ ነው የገለጹት። ህዝቡ ጎጡን መንደሩን ከሚሊሻውና ሰላም አስከባሪው ጎን ተሰልፎ እየጠበቀ ተደራጅቶ እየጠበቀ ነው ያለ። የህዝብ የጥበቃ አደረጃጀትም ስላለን በተለይ ቁልፍ በሮች፣ ድልድዮች እነዚህን የማስጠበቅ ስራ እየተሰራ ነው ያለ። በመድረኩ ያነጋገርናቸው የሚሊሻ ጽሕፈት ቤት ኃላፊዎችም የጸጥታ ኃይሎች ህዝቡን በማቀናጀት እየወሰዱት ባለው እርምጃ በየአካባቢያቸው የጸጥታ ሁኔታው እየተሻሻለ መምጣቱን ነግረውናል። ካሉን 31 ወረዳዎች 31ዱንም ወረዳ ወደ በመንግስት ቁጥጥር ስር አውለናል። ካሉን 422 ቀበሌዎች ከ90% ያላነሱትን በእኛ ቁጥጥር ስር አድርገን አሁን ላይ ባለው እንቅስቃሴ የሰላም አስከባሪና ሚኒሾቻችንን ቁጥር በመጨመር በፊት በሰፊው በመከላከያ ሰራዊት ተይዞ የነበረውን የተወሰነ የመከላከያ ሰራዊት ጭምር ከኛ ዞን እየለቀቅን በእኛ ኃይል እየተካን እየሰራን ያለንበት ሂደት ነው። አብዛኛውና በርካታውን አካባቢ በመያዝ ህዝባችን ደግሞ ያለውን ወቅታዊ ሁኔታ በመከታተል እነዚህ የጽንፈኛ ኃይሎች ደግሞ የሚያደርሱበትን በደል ከክልልም ከዞንም ከወረዳ አመራሩም ጋር በመግባባት አሁን ዞናችን ወደ ተሻለ ተነጻጻሪ ወዳለበት ደረጃ ሁኔታ ነው ያለው። ውድ ህይወቱን እየከፈለ ለህዝቡ ደህንነት ለሀገሩ አንድነት ምቹ ሁኔታ በመፍጠር እየታገለ እስቲል ነው እስካሁን ግዳጅ ላይ ያለ ሚሊሻችን ሰላም አስከባሪያችን ብዙ ነው። በክልሉ ከ2 ዓመታት በላይ የዘለቀውን የሰላም እጦት ለመቀልበስ እየተሰሩ ባሉ ስራዎች ከጸጥታ አካላት ቅንጅትና መናበብ ባሻገር የማህበረሰቡ ተሳትፎ እያደገ መምጣቱንም ኃላፊዎቹ ተናግረዋል። ከህዝቡ ከወጣቱ ከሀገር ሽማግሌው ራሱ የሃይማኖት አባቶች አብዛኛውን ጫካ ያለን ጽንፈኛ እንዲገባ እያደረገ ያለው ማህበረሰቡ ነው። የሀገር ሽማግሌው ነው፣ የሃይማኖት አባቶች ነው። እንደ ዞናችን ደግሞ የገዳ ስርዓት የሚባል አለ። እሱ ነው በዋናነት ይህንን የጸጥታ መዋቅር ወይም ደግሞ የጸጥታ ሁኔታዎችን እያረጋጋልን ያለው ይሄ ነው። ለመከላከያ ጋር እናበባለን፣ ምቹ ሁኔታ እንፈጥራለን፣ እንገመግማለን፣ እናስተሳስራለን። አድማ መከላከልን በተመሳሳይ ማለት ነው። ተናበን ነው የምንሰራው። አሁን የከተማችን ያለው አንጻራዊ ሰላም በማስተሳሰር በማቀናጀት የተገኘ ውጤት ነው። ማህበረሰቡ ከጸጥታ ኃይሉ ጋር ተቀናጅቶ ተናቦ መረጃ በመስጠት ሎጂስቲክ በማቀበል ስንቅ በማቀበል ጠላትን አትምጣ ይባላል ተደራጅቶ አካባቢን በመጠበቅ ማህበረሰቡ ከፍተኛ ድርሻ አለው። በሌላ በኩል በዚህ ተግባር ላይ የተሰማራውን የጸጥታ ተቋም ከሎጂስቲክ እስከ ልማት ስራዎች በመደገፍ በኩል እየተሳተፈ ነው ያለው። የክልሉ ሚሊሻ ጽሕፈት ቤት ኃላፊ አቶ አስቻለው አላምሬ የክልሉን ሰላምና የህዝቡን ደህንነት በዘላቂነት ለማረጋገጥ በሚከናወኑ ተግባራት ሚናውን ሊወጣ የሚችል የሚሊሻና የሰላም አስከባሪ ኃይል እየተደራጀ መሆኑን ተናግረዋል። ልጆቹ ትምህርት ቤት በሰላም ሄደው በሰላም መመለስ መቻል አለባቸው። በአጠቃላይ የማህበራዊ ኑሮውን በአግባቡ ማካሄድ መቻል አለበት። ይህን ለማድረግ በሁሉም ወረዳዎች እያሰለጠን ነው ያለን። ማሰልጠን ብቻ አይደለም፣ ይህን ኃይል አደራጅተን አሰልጥነን ከመከላከያ ሰራዊቱ ጋር ወይም ከፌዴራል የጸጥታ ኃይል እና ከክልሉ የጸጥታ ኃይል ጋር በማቀናጀት ጠንካራ ህግ የማስከበር ስራ እንሰራለን። በመድረኩ የሰላም አማራጭን ተቀብለው የሚገቡ ኃይሎችን ከመቀበል በተጓዳኝ የማህበረሰቡን ደህንነት የሚያረጋግጥ ህግ የማስከበር እርምጃዎች ተጠናክረው እንደሚቀጥሉም ተገልጿል።